ለእኛ ለመስጠት እኛ ለመርዳት ቢሊየነር ኦር ሚሊየነር መሆን አይጠበቅብንም። ለመስጠት ሀብታም መሆን አይጠይቅም። ለመስጠት ልብና የእግዚአብሔርን መርህ ማወቅ። ይህንን አገልግሎት ላለፈው 10 ዓመት ስናደርግ ቆይተናል። በዓመት 4 ጊዜ በእንዲህ አይነት ሁኔታ ማዕድ እናጋራለን፣ አልባሳቶችን እንሰጣለን። እንዲሁም ደግሞ ለሴቶችና ሕፃናት የንጽህና መጠበቂያ ሞዴስና ዳይፐር የመሳሰሉ ነገሮችን እናቀርባለን። ከዛ ባሻገር ደግሞ በክረምት የአቅመ ደካማ ሰዎችን ቤት በምንችለው መጠን ጣራና ግድግዳ በምንችለው መጠን እየጠገን ኖረናል። ይሄንን ሁሉ ስናደርግ ተርፎን አይደለም፣ ካለችን ነገር። ለምን መጽሐፍ ቅዱስም ስጡ ከእናንተ ማንም 2 ቢኖረው ምንም ለሌለው 1 ይስጥ ስለሚል። ሁለተኛ ነገር ለማንም ምንም ስናደርግ ምንም ፈልገን አይደለም። ለእናንተ ይህን ነገር የምናደርገው ሃይማኖት ልንሰብካችሁ ኦር ደግሞ ሌላ ውለታ ከእናንተ ፈልገን አይደለም። የእግዚአብሔር ቃል ስለሚያዘን እግዚአብሔር በክርስቶስ የሰጠንን ያንን ንጹሕ ፍቅር ለእናንተ በእንደዚህ አይነት መንገድ ማሳየት ስለምንወድ ነው። እግዚአብሔር አምላክ ይባርካችሁ። በጣም እንወዳችኋለን። አጨብጭቡ ለእግዚአብሔር። መድኃኔዓለም ይርዳችሁ። አሜን። ኢየሱስ ክርስቶስ ለእናንተ ይሁን፣ አሜን። ከእናንተ ጋር ይሁን። አሜን። ቤታለን። እሺ፣ እግዚአብሔር ይስጣችሁ። አሜን። እግዚአብሔር ይስጣችሁ። አገራችን እግዚአብሔር ሰላም ያርግልኝ፣ ጤናችን አይጉድልኝ፣ ታዳጊያችን ያሳድግልኝ፣ አዛውንቱንም ያቆይልኝ፣ የሌለውም ይስጠው፣ ያለውም ይባርከው፣ እድሜ ጤና ይስጠን። ዋናው ሰላም ነውና፣ ሰላም ካለ ሁሉም ነገር አለ፣ ፍቅር ካለ ሁሉም ነገር አለ። ፍቅርና ሰላም ይስጠን። ፈጣሪ ይባርካችሁ። ስለ ሰበሰባችሁንና ስለ ረዳችሁን ፈጣሪ ይርዳችሁ። ኪሳችሁ ሙሉ ይሁን፣ ቤታችሁ ሙሉ ይሁን። ፈጣሪ ይመስገን።